እንኳን ወደ 1% የማይንድ ሴት ቻናል በደህና መጣችሁ። ይህ ቪዲዮ እንዲሁ ዝም ብሎ የሚሰማ አዎንታዊ ሐሳብ አይደለም። ይህ በስነ ልቦና ላይ እውነተኛ ለውጥ የሚያመጣ ታላቅ መሳሪያ ነው። እንደ አንድ የፎሬክስ ነጋዴ እና የህይወት መሪ በትሬዲንግ ጠረጴዛው ላይ ፍርሃት፣ ስግብግብነት፣ ጥርጣሬና ለመረጋጋት ካፒታሎን እንዴት እንደሚያጠፋ ያውቃሉ። ዛሬ እነዚህን የችኮላና የችግር ስሜቶችን ሙሉ በሙሉ እንሰባብራቸዋለን። አካሉን ያዝናኑ፣ ትኩረቱን ይሰብስቡ እና እነዚህን ማረጋገጫዎች በደምና በአጥንቱ ውስጥ እንዲሰርጹ ይፍቀዱላቸው። አሁን አእምሮን እንደገና መቅረጽ እንጀምራለን። በባለሙያ የፋይናንስ ገበያና በከፍተኛ ስኬት ህይወት ውስጥ የያዙት ስትራቴጂ ለስኬቶ የሚጠቅመው 20% ብቻ ነው። የቀረው 80% በሙሉ የአእምሮ ዝግጁነት ነው። አብዛኞቻችን ነጋዴዎች የሚከስሩበት ቻርቱን ስላልተረዳ ነው ሳይሆን አእምሮአችን በፍርሃት፣ በእጥረት አስተሳሰብና በቁጣና በችኮላ ስለተሞላ ነው። ይህ ፕሮግራም የሰዎችን ጥልቅ ስለልቦና ሳይንስን እና ጥንታዊ የጽናት ፍልስፍናዎችን በማጣመር በጥንቃቄ የተዘጋጀ ነው። በውስጡ እጅግ ብዙ የአእምሮ መቀየሪያ ማረጋገጫዎችን ይዟል። ዓላማውም በውስጣችን ያሉትን ደካማ ልማዶችን እንደ ፎሞ፣ ሪቬንጅ ትሬዲንግ እና ሰዎችን መውቀስ የተለያዩ ያሉብንን ደካማ ጎኖችን በሙሉ ሰብሮ በመጣል በእነሱ ምትክ የአሸናፊነት ስለልቦና፣ ጥልቅ ትኩረትን፣ የሀብትና ብልጽግና፣ የአካል ብቃት ጥንካሬንና ታላቅ ምስጋናን መተካት ነው። እነዚህን ማረጋገጫዎች እንዴት መጠቀም አለብን? በአእምሮአችን ውስጥ እውነተኛ የነርቭ መስመር ለውጥ ለማምጣት ይህንን ቪዲዮ ዝም ብሎ እንደ ተራ ድምፅ መስማት የለባችሁም። ይልቁንም በተለያየ ትኩረት ልትጠቀሙበት ይገባል። አንደኛ፣ የወርቅ ሰዓታት። ይህንን ድምፅ በቀን 2 ጊዜ አዳምጡ። አንደኛው ጠዋት ከእንቅልፎ እንደተነሱ፣ ማለትም አእምሮ አዳዲስ ነገሮችን ለመቀበል በጣም ክፍት በሆነበት ሰዓታት። ሁለተኛው ደግሞ የለንደን ወይንም የኒውዮርክ ገበያ ከመከፈቱ 15 ደቂቃ በፊት ስጋቱን ለመቆጣጠር እና ለመረጋጋት ይረዳውታል። ሁለተኛው በስሜት መገናኘት። ቃላቶቹን በጆሮቹ ብቻ ይስሙ። ወደ ደረቱ እንዲገቡ ይፍቀዱ። ቀጥ ብለው ይቆሙ። ትከሻውን ወደ ኋላ ሳብ ያድርጉና የአሸናፊነት አቋም የያዙ። ሶስተኛው አብሮ ማለት። በቪዲዮ ውስጥ የሚነበቡትን የአማርኛ ቃላት በውስጡ ወይንም በድምፁ አብረው ይበሏቸው። በድምፁ ውስጥ ያለው በራስ መተማመን የእርሶ የውስጥ ማንነት እንዲሆን ያድርጉ። አራተኛ የ21 ቀን ህግጋት። በአእምሮ ውስጥ አዲስ የአስተሳሰብ መንገድ ለመገንባት ጊዜ ይጠይቃል። የድሮን የፍርሃትና የጥርጣሬ ልማድ ሙሉ በሙሉ ለማጥፋት ይህንን ፕሮግራም ለ21 ተከታታይ ቀናት ሳታቋርጡ በየቀኑ ያዳምጡት። አብረን እንዝለቅ። ፍርሃት በደጅ ሲያንኳኳ በውስጥ ያለው ጽኑ መሪ በከፍተኛ መረጋጋት ይነቃል። ፍርሃት በደጅ ሲያንኳኳ በውስጥ ያለው ጽኑ መሪ በከፍተኛ መረጋጋት ይነቃል። ፍርሃት በደጅ ሲያንኳኳ በውስጥ ያለው ጽኑ መሪ በከፍተኛ መረጋጋት ይነቃል። የገበያ ማዕበልም ሆነ የህይወት ውጥረት እኔን ሊያናውጠኝ አይችልም። እኔ በውስጥ የተረጋጋው ማዕከል ነኝ። የገበያ ማዕበልም ሆነ የህይወት ውጥረት እኔን ሊያናውጠኝ አይችልም። እኔ በውስጥ የተረጋጋው ማዕከል ነኝ። የገበያ ማዕበልም ሆነ የህይወት ውጥረት እኔን ሊያናውጠኝ አይችልም። እኔ በውስጤ የተረጋጋው ማዕከል ነኝ። ኪሳራን ወይንም ስህተትን አልፈራም። እያንዳንዱን እንቅፋት እንደ ጠቃሚ የመማሪያ ግብዓት እቀበላለሁ። ኪሳራን ወይንም ስህተትን አልፈራም። እያንዳንዱን እንቅፋት እንደ ጠቃሚ የመማሪያ ግብዓት እቀበላለሁ። ኪሳራን ወይንም ስህተትን አልፈራም። እያንዳንዱን እንቅፋት እንደ ጠቃሚ የመማሪያ ግብዓት እቀበላለሁ።
የወደፊቱን ጊዜ በፍርሃት ሳይሆን ሙሉ በሙሉ በራስ መተማመንና በተስፋ እመለከታለሁ። የወደፊቱን ጊዜ በፍርሃት ሳይሆን ሙሉ በሙሉ በራስ መተማመንና በተስፋ እመለከታለሁ። የወደፊቱን ጊዜ በፍርሃት ሳይሆን ሙሉ በሙሉ በራስ መተማመንና በተስፋ እመለከታለሁ። ፍርሃት የውሸት ቅዠት መሆኑን አውቃለሁ። በፍርሃት ላይ ሳይሆን በተረጋገጠው እውነት ላይ ብቻ አተኩራለሁ። ፍርሃት የውሸት ቅዠት መሆኑን አውቃለሁ። በፍርሃት ሳይሆን በተረጋገጠው እውነት ላይ ብቻ አተኩራለሁ። ፍርሃት የውሸት ቅዠት መሆኑን አውቃለሁ። በፍርሃት ላይ ሳይሆን በተረጋገጠው እውነት ላይ ብቻ አተኩራለሁ። አእምሮዬን ከጭንቀት አጸደዋለሁ። በነርቭ ስርዓቴ ውስጥ ፍጹም ሰላምና ጸጥታ ይሰፍናል። አእምሮዬን ከጭንቀት አጸደዋለሁ። በነርቭ ስርዓቴ ውስጥ ፍጹም ሰላምና ጸጥታ ይሰፍናል። አእምሮዬን ከጭንቀት አጸደዋለሁ። በነርቭ ስርዓቴ ውስጥ ፍጹም ሰላምና ጸጥታ ይሰፍናል። ገበያው እኔን ለማጥቃት የሚሰነዝረውን የሥነ ልቦና ወጥመድ በሩቁ አይቼ በትዕግሥት አልፈዋለሁ። ገበያው እኔን ለማጥቃት የሚሰነዝረውን የሥነ ልቦና ወጥመድ በሩቅ አይቼ በትዕግሥት አልፈዋለሁ። ገበያው እኔን ለማጥቃት የሚሰነዝረውን የሥነ ልቦና ወጥመድ በሩቅ አይቼ በትዕግሥት አልፈዋለሁ። ያልታወቁና አዳዲስ ፈተናዎችን በደስታ እቀበላለሁ። እነሱን የማለፍ ሙሉ ብቃት አለኝ። ያልታወቁና አዳዲስ ፈተናዎችን በደስታ እቀበላለሁ። እነሱን የማለፍ ሙሉ ብቃት አለኝ። ያልታወቁና አዳዲስ ፈተናዎችን በደስታ እቀበላለሁ። እነሱን የማለፍ ሙሉ ብቃት አለኝ። እኔ በውስጤም በውጪም ሙሉ በሙሉ የተጠበቅኩ፣ ደህንነት የተረጋገጠና ጠንካራ ሰው ነኝ። እኔ በውስጤም በውጪም ሙሉ በሙሉ የተጠበቅኩ፣ ደህንነት የተረጋገጠና ጠንካራ ሰው ነኝ። እኔ በውስጤም በውጪም ሙሉ በሙሉ የተጠበቅኩ፣ ደህንነት የተረጋገጠና ጠንካራ ሰው ነኝ። ፍርሃት ከውስጤ ተወግዷል። በሱ ምትክ የማይበገር ድፍረትና ጽናት ልቤን ሞልቶታል። ፍርሃት ከውስጤ ተወግዷል። በሱ ምትክ የማይበገር ድፍረትና ጽናት ልቤን ሞልቶታል። ፍርሃት ከውስጤ ተወግዷል። በሱ ምትክ የማይበገር ድፍረትና ጽናት ልቤን ሞልቶታል። እኔ የችኮላና የስግብግብነት ባሪያ አይደለሁም።
እቅዴን ብቻ የምከተል ባለሙያ ነኝ። እኔ የችኮላና የስግብግብነት ባሪያ አይደለሁም። እቅዴን ብቻ የምከተል ባለሙያ ነኝ። እኔ የችኮላና የስግብግብነት ባሪያ አይደለሁም። እቅዴን ብቻ የምከተል ባለሙያ ነኝ። የገበያ መውጣትም ሆነ ትልቅ የዋጋ መውረድ እኔን በስሜት ውስጥ ሊከተኝ አይችልም። የገበያ መውጣትም ሆነ ትልቅ የዋጋ መውረድ እኔን በስሜት ውስጥ ሊከተኝ አይችልም። የገበያ መውጣትም ሆነ ትልቅ የዋጋ መውረድ እኔን በስሜት ውስጥ ሊከተኝ አይችልም። ለእኔ የሚገባኝን ትክክለኛ ዕድል በትዕግሥት እጠብቃለሁ። ከአቅሜ በላይ አልጋፋም። ለእኔ የሚገባኝን ትክክለኛ ዕድል በትዕግሥት እጠብቃለሁ። ከአቅሜ በላይ አልጋፋም። ለእኔ የሚገባኝን ትክክለኛ ዕድል በትዕግሥት እጠብቃለሁ። ከአቅሜ በላይ አልጋፋም። ገበያው ሁል ጊዜ ዕድል እንዳለው አውቃለሁ። ዛሬ ያመለጠኝን ነገ በከፍተኛ ጥራት አገኘዋለሁ። ገበያው ሁል ጊዜ ዕድል እንዳለው አውቃለሁ። ዛሬ ያመለጠኝን ነገ በከፍተኛ ጥራት አገኘዋለሁ። ገበያው ሁል ጊዜ ዕድል እንዳለው አውቃለሁ። ዛሬ ያመለጠኝን ነገ በከፍተኛ ጥራት አገኘዋለሁ። ፈጣን ሀብት አልሻም። እኔ የምገነባው በዲሲፕሊን ላይ የተመሰረተ ዘላቂና አስተማማኝ ብልጽግናን ነው። ፈጣን ሀብት አልሻም። እኔ የምገነባው በዲሲፕሊን ላይ የተመሰረተ ዘላቂና አስተማማኝ ብልጽግናን ነው። ፈጣን ሀብት አልሻም። እኔ የምገነባው በዲሲፕሊን ላይ የተመሰረተ ዘላቂና አስተማማኝ ብልጽግናን ነው። የእያንዳንዱን ንግድ ስጋት አስልቼ እገባለሁ። ትርፍ ለማግኘት ከመጠን በላይ ካፒታሌን አደጋ ላይ አልጥልም። የእያንዳንዱ ንግድ ስጋት አስልቼ እገባለሁ። ትርፍ ለማግኘት ከመጠን በላይ ካፒታሌን አደጋ ላይ አልጥልም። የእያንዳንዱን ንግድ ስጋት አስልቼ እገባለሁ። ትርፍ ለማግኘት ከመጠን በላይ ካፒታሌን አደጋ ላይ አልጥልም። የተወሰነውን ትርፍ በደስታ እቀበላለሁ። ከገበያው ሁሉንም ለመውሰድ በመሞከር አላብድም። የተወሰነውን ትርፍ በደስታ እቀበላለሁ። ከገበያው ሁሉንም ለመውሰድ በመሞከር አላብድም። የተወሰነውን ትርፍ በደስታ እቀበላለሁ። ከገበያው ሁሉንም ለመውሰድ በመሞከር አላብድም። ስኬቴ የሚለካው በገንዘቡ ብዛት ሳይሆን እቅዴን በአግባቡ በመተግበሬና ባለኝ ዲሲፕሊን ነው። ስኬቴ የሚለካው በገንዘቡ ብዛት ሳይሆን
እቅዴን በአግባቡ በመተግበሬና ባለኝ ዲሲፕሊን ነው። ስኬቴ የሚለካው በገንዘቡ ብዛት ሳይሆን እቅዴን በአግባቡ በመተግበሬና ባለኝ ዲሲፕሊን ነው። ከመጠን በላይ መገበያየትን ከአኗኗር ያስወግዳለሁ። ጥራት ካለው ጥቂት ሥራ ብዙ ትርፍ አተርፋለሁ። ከመጠን በላይ መገበያየትን ከአኗኗር ያስወግዳለሁ። ጥራት ካለው ጥቂት ሥራ ብዙ አተርፋለሁ። ከመጠን በላይ መገበያየትን ከአኗኗር ያስወግዳለሁ። ጥራት ካለው ጥቂት ሥራ ብዙ አተርፋለሁ። ልበ ሰፊና እርካታ ያለው መንፈስ አለኝ። ስግብግብነት በውስጤ ቦታ የለውም። ልበ ሰፊና እርካታ ያለው መንፈስ አለኝ። ስግብግብነት በውስጤ ቦታ የለውም። ልበ ሰፊና እርካታ ያለው መንፈስ አለኝ። ስግብግብነት በውስጤ ቦታ የለውም። በዓለም ውስጥ ላቅ ያለ ሀብትና ብልጽግና አለ። የእኔ ድርሻ ደግሞ ወደ እኔ እየፈሰሰ ነው። በዓለም ውስጥ ላቅ ያለ ሀብትና ብልጽግና አለ። የእኔ ድርሻ ደግሞ ወደ እኔ እየፈሰሰ ነው። በዓለም ውስጥ ላቅ ያለ ሀብትና ብልጽግና አለ። የእኔ ድርሻ ደግሞ ወደ እኔ እየፈሰሰ ነው። በዓለም ውስጥ ላቅ ያለ ሀብትና ብልጽግና አለ። የእኔ ድርሻ ደግሞ ወደ እኔ እየፈሰሰ ነው። የእጥረትና የድህነት አስተሳሰብን ከጭንቅላቴ ውስጥ ሙሉ በሙሉ ነቅዬ ጥያለሁ። የእጥረትና የድህነት አስተሳሰብን ከጭንቅላቴ ውስጥ ሙሉ በሙሉ ነቅዬ ጥያለሁ። የእጥረትና የድህነት አስተሳሰብን ከጭንቅላቴ ውስጥ ሙሉ በሙሉ ነቅዬ ጥያለሁ። እኔ ለትልቅ ስኬት፣ ለተትረፈረፈ ገንዘብና ለታላቅ ሕይወት የበቃሁ እና የተመረጥኩ ነኝ። እኔ ለትልቅ ስኬት፣ ለተትረፈረፈ ገንዘብና ለታላቅ ሕይወት የበቃውና የተመረጥኩ ነኝ። እኔ ለትልቅ ስኬት፣ ለተትረፈረፈ ገንዘብና ለታላቅ ሕይወት የበቃሁና የተመረጥኩ ነኝ። ገንዘብ ወደ እኔ በቀላሉ በሰላምና በብዛት ይመጣል። እኔ የሀብት ማግኔት ነኝ። ገንዘብ ወደ እኔ በቀላሉ በሰላምና በብዛት ይመጣል። እኔ የሀብት ማግኔት ነኝ። ገንዘብ ወደ እኔ በቀላሉ በሰላምና በብዛት ይመጣል። እኔ የሀብት ማግኔት ነኝ። ዓለም ለእኔ የምትሰጠው መልካም ነገር አያልቅም። በየቀኑ አዳዲስ የበረከት በሮች ይከፈቱልኛል። ዓለም ለእኔ የምትሰጠው መልካም ነገር አያልቅም። በየቀኑ አዳዲስ የበረከት በሮች ይከፈቱልኛል። ዓለም ለእኔ የምትሰጠው መልካም ነገር አያልቅም። በየቀኑ አዳዲስ የበረከት በሮች ይከፈቱልኛል።
በማጣቴ ውስጥ እንኳን የሚቀጥለውን ትልቅ ማግኛ መንገድ ያለው እኔ ሁልጊዜ ባለ ሀብት ነኝ። በማጣቴ ውስጥ እንኳን የሚቀጥለውን ትልቅ ማግኛ መንገድ ያለው እኔ ሁልጊዜ ባለ ሀብት ነኝ። በማጣቴ ውስጥ እንኳን የሚቀጥለውን ትልቅ ማግኛ መንገድ ያለው እኔ ሁልጊዜ ባለ ሀብት ነኝ። በማጣቴ ውስጥ እንኳን የሚቀጥለውን ትልቅ ማግኛ መንገድ ያለው እኔ ሁልጊዜ ባለ ሀብት ነኝ። የሌሎችን ስኬት በደስታ እቀበላለሁ፣ ምክንያቱም ለእኔም የሚበቃ ሰፊ የባለጸግነት ባህር እንዳለ አውቃለሁ። የሌሎችን ስኬት በደስታ እቀበላለሁ፣ ምክንያቱም ለእኔም የሚበቃ ሰፊ የባለጸግነት ባህር እንዳለ አውቃለሁ። የእኔ የፋይናንስ አቅም በየቀኑ እያደገ እየሰፋና ወደማይነጥፍ ደረጃ እየተሸጋገረ ነው። የእኔ የፋይናንስ አቅም በየቀኑ እያደገ እየሰፋና ወደማይነጥፍ ደረጃ እየተሸጋገረ ነው። የእኔ የፋይናንስ አቅም በየቀኑ እያደገ እየሰፋና ወደማይነጥፍ ደረጃ እየተሸጋገረ ነው። የእኔ የፋይናንስ አቅም በየቀኑ እያደገ እየሰፋና ወደማይነጥፍ ደረጃ እየተሸጋገረ ነው። እጥረት የውሸት ትረካ ነው። እውነተኛው ተፈጥሮዬ የተትረፈረፈ ሕይወት መኖር ነው። እጥረት የውሸት ትረካ ነው። እውነተኛው ተፈጥሮዬ የተትረፈረፈ ሕይወት መኖር ነው። እጥረት የውሸት ትረካ ነው። እውነተኛው ተፈጥሮዬ የተትረፈረፈ ሕይወት መኖር ነው። በነፃነት እሰጣለሁ፣ በነፃነትም እቀበላለሁ። የሀብት ፍሰቴ ዘላለማዊ ነው። በነፃነት እሰጣለሁ፣ በነፃነትም እቀበላለሁ። የሀብት ፍሰቴ ዘላለማዊ ነው። በነፃነት እሰጣለሁ፣ በነፃነትም እቀበላለሁ። የሀብት ፍሰቴ ዘላለማዊ ነው። በራሴ እውቀት፣ በስትራቴጂ እና በምወስደው ውሳኔ ላይ ፍጹምና ሙሉ እምነት አለኝ። በራሴ እውቀት፣ በስትራቴጂ እና በምወስደው ውሳኔ ላይ ፍጹምና ሙሉ እምነት አለኝ። በራሴ እውቀት፣ በስትራቴጂ እና በምወስደው ውሳኔ ላይ ፍጹምና ሙሉ እምነት አለኝ። ጥርጣሬና ማቅማማት ከአእምሮዬ ተወግዷል። እኔ በልበ ሙሉነት የምንቀሳቀስ መሪ ነኝ። ጥርጣሬና ማቅማማት ከአእምሮዬ ተወግዷል። እኔ በልበ ሙሉነት የምንቀሳቀስ መሪ ነኝ። ጥርጣሬና ማቅማማት ከአእምሮዬ ተወግዷል። እኔ በልበ ሙሉነት የምንቀሳቀስ መሪ ነኝ።
ያቀድኩትን ማሳካት እንደምችል ውስጤ ሙሉ በሙሉ ያምናል። ምንም አይነት ውዥንብር አያግደኝም። ያቀድኩትን ማሳካት እንደምችል ውስጤ ሙሉ በሙሉ ያምናል። ምንም አይነት ውዥንብር አያግደኝም። ያቀድኩትን ማሳካት እንደምችል ውስጤ ሙሉ በሙሉ ያምናል። ምንም አይነት ውዥንብር አያግደኝም። እኔ በፈጣሪና በሰለጠነ አእምሮዬ ላይ እተማመናለሁ። የወሰንኩት ውሳኔ ትክክል ነው። እኔ በፈጣሪና በሰለጠነ አእምሮዬ ላይ እተማመናለሁ። የወሰንኩት ውሳኔ ትክክል ነው። እኔ በፈጣሪና በሰለጠነ አእምሮዬ ላይ እተማመናለሁ። የወሰንኩት ውሳኔ ትክክል ነው። አለማመን በውስጤ የነበረውን ጥንካሬ ሊሰርቀው አይችልም። እኔ በእምነት የተሞላው ነኝ። አለማመን በውስጤ የነበረውን ጥንካሬ ሊሰርቀው አይችልም። እኔ በእምነት የተሞላው ነኝ። አለማመን በውስጤ የነበረውን ጥንካሬ ሊሰርቀው አይችልም። እኔ በእምነት የተሞላው ነኝ። የሰዎች አለማመን ወይንም የዓለም ተግዳሮት የእኔን ራዕይ ፈጽሞ ሊያደበዝዘው አይችልም። የሰዎች አለማመን ወይንም የዓለም ተግዳሮት የእኔን ራዕይ ፈጽሞ ሊያደበዝዘው አይችልም። የሰዎች አለማመን ወይንም የዓለም ተግዳሮት የእኔን ራዕይ ፈጽሞ ሊያደበዝዘው አይችልም። እኔ ለራሴ የምሰጠው ዋጋና ክብር ከፍተኛ ነው። በራሴ ላይ መቼም አልጠራጠርም። እኔ ለራሴ የምሰጠው ዋጋና ክብር ከፍተኛ ነው። በራሴ ላይ መቼም አልጠራጠርም። እኔ ለራሴ የምሰጠው ዋጋና ክብር ከፍተኛ ነው። በራሴ ላይ መቼም አልጠራጠርም። እኔ ለራሴ የምሰጠው ዋጋና ክብር ከፍተኛ ነው። በራሴ ላይ መቼም አልጠራጠርም። እያንዳንዱ የተከወነ ሥራ የእኔን አሸናፊነትና የበላይነት እያረጋገጠልኝ ይሄዳል። እያንዳንዱ የተከናወነ ሥራ የእኔን አሸናፊነትና የበላይነት እያረጋገጠልኝ ይሄዳል። እያንዳንዱ የተከናወነ ሥራ የእኔን አሸናፊነትና የበላይነት እያረጋገጠልኝ ይሄዳል። ማንኛውንም ግብ የመምታት አቅም በውስጤ ተተክሏል። ይህንን አምናለሁ፣ እኖረዋለሁም። ማንኛውንም ግብ የመምታት አቅም በውስጤ ተተክሏል። ይህንን አምናለሁ፣ እኖረዋለሁም።
ማንኛውንም ግብ የመምታት አቅም በውስጤ ተተክሏል። ይህንን አምናለሁ፣ እኖረዋለሁም። ጥርጣሬ ሲመጣ በጽናትና በበሰለ ዕውቀት እመልሰዋለሁ። እኔ የማምን ሰው ነኝ። ጥርጣሬ ሲመጣ በጽናትና በበሰለ ዕውቀት እመልሰዋለሁ። እኔ የማምን ሰው ነኝ። ጥርጣሬ ሲመጣ በጽናትና በበሰለ ዕውቀት እመልሰዋለሁ። እኔ የማምን ሰው ነኝ። ውድቀት ለእኔ መጨረሻ አይደለም፣ ወደ ተሻለ ስኬት የሚያሸጋግረኝ ታላቅ መምህሬ ነው። ውድቀት ለእኔ መጨረሻ አይደለም፣ ወደ ተሻለ ስኬት የሚያሸጋግረኝ ታላቅ መምህሬ ነው። ውድቀት ለእኔ መጨረሻ አይደለም፣ ወደ ተሻለ ስኬት የሚያሸጋግረኝ ታላቅ መምህሬ ነው። በተሸነፍኩበት ቀን ውስጥ እንኳን አዲስ ጥንካሬና ጥበብን አግኝቼ እወጣለሁ። በተሸነፍኩበት ቀን ውስጥ እንኳን አዲስ ጥንካሬና ጥበብን አግኝቼ እወጣለሁ። በተሸነፍኩበት ቀን ውስጥ እንኳን አዲስ ጥንካሬና ጥበብን አግኝቼ እወጣለሁ። እያንዳንዱ የከሰረ ንግድ ለቀጣዩ ትልቅ ትርፍ የሚያዘጋጀኝ የገበያ ክፍያ ነው። እያንዳንዱ የከሰረ ንግድ ለቀጣዩ ትልቅ ትርፍ የሚያዘጋጀኝ የገበያ ክፍያ ነው። እያንዳንዱ የከሰረ ንግድ ለቀጣዩ ትልቅ ትርፍ የሚያዘጋጀኝ የገበያ ክፍያ ነው። ውድቀት ማንነቴን አይገልጸውም። እኔ ከማንኛውም ስህተት በላይ የገዘፍኩ ባለሙያ ነኝ። ውድቀት ማንነቴን አይገልጸውም። እኔ ከማንኛውም ስህተት በላይ የገዘፍኩ ባለሙያ ነኝ። ውድቀት ማንነቴን አይገልጸውም። እኔ ከማንኛውም ስህተት በላይ የገዘፍኩ ባለሙያ ነኝ። በወደቅኩበት ፍጥነት የመነሳት፣ የመስተካከልና በበለጠ ኃይል የመመለስ ድንቅ ብቃት አለኝ። በወደቅኩበት ፍጥነት የመነሳት፣ የመስተካከልና በበለጠ ኃይል የመመለስ ድንቅ ብቃት አለኝ። በወደቅኩበት ፍጥነት የመነሳት፣ የመስተካከልና በበለጠ ኃይል የመመለስ ድንቅ ብቃት አለኝ። ስህተቶቼን በደስታ መረምራለሁ፣ እነሱን በማረም ወደ ፍጹምነት እራመዳለሁ። ስህተቶቼን በደስታ መረምራለሁ፣ እነሱን በማረም ወደ ፍጹምነት እራመዳለሁ። ስህተቶቼን በደስታ መረምራለሁ፣ እነሱን በማረም ወደ ፍጹምነት እራመዳለሁ። የጊዜያዊ መውደቅ ስሜት በውስጤ እንዲቀመጥ አልፈቅድም። እኔ ሁልጊዜ ወደፊት እመለከታለሁ። የጊዜያዊ መውደቅ ስሜት በውስጤ እንዲቀመጥ አልፈቅድም። እኔ ሁልጊዜ ወደፊት እመለከታለሁ።
የጊዜያዊ መውደቅ ስሜት በውስጤ እንዲቀመጥ አልፈቅድም። እኔ ሁልጊዜ ወደፊት እመለከታለሁ። የዓለም ታላላቅ ሰዎች በውድቀቶች ውስጥ አልፈው እንደነገሱ አውቃለሁ። እኔም መንገዴን እቀጥላለሁ። የዓለም ታላላቅ ሰዎች በውድቀቶች ውስጥ አልፈው እንደነገሱ አውቃለሁ። እኔም መንገዴን እቀጥላለሁ። የዓለም ታላላቅ ሰዎች በውድቀቶች ውስጥ አልፈው እንደነገሱ አውቃለሁ። እኔም መንገዴን እቀጥላለሁ። ለእኔ ውድቀት ማለት ትምህርት ማለት ብቻ ነው። ሌላ ትርጉም አልሰጠውም። ለእኔ ውድቀት ማለት ትምህርት ማለት ብቻ ነው። ሌላ ትርጉም አልሰጠውም። ለእኔ ውድቀት ማለት ትምህርት ማለት ብቻ ነው። ሌላ ትርጉም አልሰጠውም። ለእኔ ውድቀት ማለት ትምህርት ማለት ብቻ ነው። ሌላ ትርጉም አልሰጠውም። ከእያንዳንዱ ፈተና በኋላ ይበልጥ ብልህ፣ ይበልጥ ጠንካራ እና ይበልጥ ሀብታም ሆኜ እነሳለሁ። ከእያንዳንዱ ፈተና በኋላ ይበልጥ ብልህ፣ ይበልጥ ጠንካራና ይበልጥ ሀብታም ሆኜ እነሳለሁ። ጊዜ የእኔ ውድ ሀብት ነው። ለውዳቂና ለማይጠቅሙ ነገሮች አላባክነውም። ጊዜ የእኔ ውድ ሀብት ነው። ለውዳቂና ለማይጠቅሙ ነገሮች አላባክነውም። ጊዜ የእኔ ውድ ሀብት ነው። ለውዳቂና ለማይጠቅሙ ነገሮች አላባክነውም። ወደ ሥራ ስገባ አይምሮዬ ሙሉ በሙሉ ይሰበሰባል። ምንም አይነት ውጫዊ ነገር ትኩረቴን አይበትነውም። ወደ ሥራዬ ስገባ አይምሮዬ ሙሉ በሙሉ ይሰበሰባል። ምንም አይነት ውጫዊ ነገር ትኩረቴን አይበትነውም። ወደ ሥራዬ ስገባ አይምሮዬ ሙሉ በሙሉ ይሰበሰባል። ምንም አይነት ውጫዊ ነገር ትኩረቴን አይበትነውም። እኔ በጥልቅ ሥራ አምናለሁ። በአጭር ጊዜ ውስጥ ከፍተኛና ጥራት ያለው ውጤት አመጣለሁ። እኔ በጥልቅ ሥራ አምናለሁ። በአጭር ጊዜ ውስጥ ከፍተኛና ጥራት ያለው ውጤት አመጣለሁ። እኔ በጥልቅ ሥራ አምናለሁ። በአጭር ጊዜ ውስጥ ከፍተኛና ጥራት ያለው ውጤት አመጣለሁ። ትኩረቴ እንደ ሌዘር ጨረር ስለታም ነው። በዓላማዬ ላይ ብቻ አነጣጥሬ እሰራለሁ። ትኩረቴ እንደ ሌዘር ጨረር ስለታም ነው። በዓላማዬ ላይ ብቻ አነጣጥሬ እሰራለሁ። ትኩረቴ እንደ ሌዘር ጨረር ስለታም ነው። በዓላማዬ ላይ ብቻ አነጣጥሬ እሰራለሁ። የዛሬን ሥራ ለነገ አላስተላልፍም። አሁን ባለኝ ሰዓት ማድረግ ያለብኝን በንቃት እፈጽማለሁ። የዛሬን ሥራ ለነገ አላስተላልፍም። አሁን ባለኝ ሰዓት ማድረግ ያለብኝን በንቃት እፈጽማለሁ። የዛሬን ሥራ ለነገ አላስተላልፍም።
አሁን ባለኝ ሰዓት ማድረግ ያለብኝን በንቃት ፈጽማለሁ። ጊዜን በአግባቡ ማስተዳደር መቻሌ የእኔ የከፍተኛ ዲሲፕሊንና ራስን የመግዛት መግለጫ ነው። ጊዜን በአግባቡ ማስተዳደር መቻሌ የእኔ የከፍተኛ ዲሲፕሊንና ራስን የመግዛት መገለጫ ነው። ጊዜን በአግባቡ ማስተዳደር መቻሌ የእኔ የከፍተኛ ዲሲፕሊንና ራስን የመግዛት መገለጫ ነው። ለማይጠቅሙ ወሬዎችና ማህበራዊ ሚዲያ መዘናጋቶች አይሆንም የማለት ሙሉ ጥንካሬ አለኝ። ለማይጠቅሙ ወሬዎችና ማህበራዊ ሚዲያ መዘናጋቶች አይሆንም የማለት ሙሉ ጥንካሬ አለኝ። ለማይጠቅሙ ወሬዎችና ማህበራዊ ሚዲያ መዘናጋቶች አይሆንም የማለት ሙሉ ጥንካሬ አለኝ። በእያንዳንዱ ደቂቃ ውስጥ የእኔን ራዕይ የሚገነባ ጠቃሚ ሥራ ብቻ እሰራለሁ። በእያንዳንዱ ደቂቃ ውስጥ የእኔን ራዕይ የሚገነባ ጠቃሚ ሥራ ብቻ እሰራለሁ። በእያንዳንዱ ደቂቃ ውስጥ የእኔን ራዕይ የሚገነባ ጠቃሚ ሥራ ብቻ እሰራለሁ። አእምሮዬ ንቁ፣ ትኩረት የተሰበሰበና ምርታማነቴ በከፍተኛ ደረጃ ላይ ይገኛል። አእምሮዬ ንቁ፣ ትኩረት የተሰበሰበና ምርታማነቴ በከፍተኛ ደረጃ ላይ ይገኛል። አእምሮዬ ንቁ፣ ትኩረት የተሰበሰበና ምርታማነቴ በከፍተኛ ደረጃ ላይ ይገኛል። የጊዜ ጌታ እኔ ነኝ። ሕይወቴን በራሴ ስልታዊ ዕቅድ ብቻ እመራለሁ። የጊዜ ጌታ እኔ ነኝ። ሕይወቴን በራሴ ስልታዊ ዕቅድ ብቻ እመራለሁ። የጊዜ ጌታ እኔ ነኝ። ሕይወቴን በራሴ ስልታዊ ዕቅድ ብቻ እመራለሁ። አእምሮዬን በደስታ በሰላምና በበጎ ሐሳቦች እሞላዋለሁ። ሕይወቴን በደስታ ይበቃኛል። አእምሮዬን በደስታ በሰላምና በበጎ ሐሳቦች እሞላዋለሁ። ሕይወቴ በደስታ ይቃኛል። አእምሮዬን በደስታ በሰላምና በበጎ ሐሳቦች እሞላዋለሁ። ሕይወቴ በደስታ ይቃኛል። ደስታዬ በውስጣዊ ሁኔታዎች ወይንም በገበያው ውጤት ላይ የተመሰረተ አይደለም። እሱ የውስጤ ምርጫ ነው። ደስታዬ በውጫዊ ሁኔታዎች ወይንም በገበያው ውጤት ላይ የተመሰረተ አይደለም። እሱ የውስጤ ምርጫ ነው። ደስታዬ በውጫዊ ሁኔታዎች ወይንም በገበያው ሁኔታ ላይ የተመሰረተ አይደለም። እሱ የውስጤ ምርጫ ነው። በማንኛውም ሁኔታ ውስጥ መልካሙንና ውበቱን የማየት አስደናቂ አእምሮ አለኝ። በማንኛውም ሁኔታ ውስጥ መልካሙንና ውበቱን የማየት አስደናቂ አእምሮ አለኝ። በማንኛውም ሁኔታ ውስጥ መልካሙንና
ውበቱን የማየት አስደናቂ አእምሮ አለኝ። አሉታዊ ሐሳቦች ወደ ውስጤ ሲመጡ በፍቅርና በብርሃን ሐሳብ በፍጥነት እቀይራቸዋለሁ። አሉታዊ ሐሳቦች ወደ ውስጤ ሲመጡ በፍቅርና በብርሃን ሐሳብ በፍጥነት እቀይራቸዋለሁ። አሉታዊ ሐሳቦች ወደ ውስጤ ሲመጡ በፍቅርና በብርሃን ሐሳብ በፍጥነት እቀይራቸዋለሁ። እኔ የራሴ ስሜት ጠባቂ ነኝ። ማንም ሰው ወይንም ሁኔታ ሰላሜን እንዲሰርቀው አልፈቅድም። እኔ የራሴ ስሜት ጠባቂ ነኝ። ማንም ሰው ወይንም ሁኔታ ሰላሜን እንዲሰርቀው አልፈቅድም። እኔ የራሴ ስሜት ጠባቂ ነኝ። ማንም ሰው ወይንም ሁኔታ ሰላሜን እንዲሰርቀው አልፈቅድም። ልቤ በሰላም ሲሞላ ስራዬና ውሳኔዎቼ ሁሉ ስኬታማና የተባረኩ ይሆናሉ። ልቤ በሰላም ሲሞላ ስራዬና ውጤቶቼ ሁሉ ስኬታማና የተባረኩ ይሆናሉ። ልቤ በሰላም ሲሞላ ስራዬና ውጤቶቼ ሁሉ ስኬታማና የተባረኩ ይሆናሉ። በየቀኑ የምስቅበት፣ የምደሰትበትና ሕይወትን የማከብርበት ብዙ ምክንያቶች አሉኝ። በየቀኑ የምስቅበት፣ የምደሰትበትና ሕይወትን የማከብርበት ብዙ ምክንያቶች አሉኝ። በየቀኑ የምስቅበት፣ የምደሰትበትና ሕይወትን የማከብርበት ብዙ ምክንያቶች አሉኝ። ከውስጤ የሚፈልቀው ደስታ ለአካሌ ጤና፣ ለአእምሮዬ ደግሞ ብሩህነትን ይሰጣል። ከውስጤ የሚፈልቀው ደስታ ለአካሌ ጤና፣ ለአእምሮዬ ደግሞ ብሩህነትን ይሰጣል። ከውስጤ የሚፈልቀው ደስታ ለአካሌ ጤና፣ ለአእምሮዬ ደግሞ ብሩህነትን ይሰጣል። እኔ በራሴ ሕይወት ደስተኛ ነኝ። ከማንም ጋር አልወዳደርም። የራሴን መስመር እኖራለሁ። እኔ በራሴ ሕይወት ደስተኛ ነኝ። ከማንም ጋር አልወዳደርም። የራሴን መስመር እኖራለሁ። እኔ በራሴ ሕይወት ደስተኛ ነኝ። ከማንም ጋር አልወዳደርም። የራሴን መስመር እኖራለሁ። አዎንታዊ ጉልበት ከኔ ይወጣል፣ በዙሪያ ያሉትም በደስታ ይሞላል። አዎንታዊ ጉልበት ከኔ ይወጣል፣ በዙሪያ ያሉትንም በደስታ ይሞላል። አዎንታዊ ጉልበት ከኔ ይወጣል፣ በዙሪያ ያሉትንም በደስታ ይሞላል። ላገኘሁት ሕይወት፣ ለምተነፍሰው አየርና ለዚች ውብ ቀን ፈጣሪን አመሰግነዋለሁ። ላገኘሁት ሕይወት፣ ለምተነፍሰው አየርና ለዚች ውብ ቀን ፈጣሪን አመሰግነዋለሁ። ላገኘሁት ሕይወት፣ ለምተነፍሰው አየርና ለዚች ውብ ቀን ፈጣሪን አመሰግነዋለሁ። ላገኘሁት ሕይወት፣ ለምተነፍሰው አየርና ለዚች ውብ ቀን ፈጣሪን አመሰግነዋለሁ።
ምስጋና የውስጤ ቋንቋ ነው። ባገኘሁት ቁጥር በረከቴ በከፍተኛ ሁኔታ ይጨምራል። ምስጋና የህይወቴ ቋንቋ ነው። ባገኘሁት ቁጥር በረከቴ በከፍተኛ ሁኔታ ይጨምራል። ምስጋና የውስጤ ቋንቋ ነው። ባገኘሁት ቁጥር በረከቴ በከፍተኛ ሁኔታ ይጨምራል። ላለፉት አስቸጋሪ ቀናት አመሰግናለሁ። እነሱ ዛሬ ላለው ጠንካራ ማንነቴ መሰረት ናቸውና። ላለፉት አስቸጋሪ ቀናት አመሰግናለሁ። እነሱ ዛሬ ላለው ጠንካራ ማንነቴ መሰረት ናቸውና። ላለፉት አስቸጋሪ ቀናት አመሰግናለሁ። እነሱ ዛሬ ላለው ጠንካራ ማንነቴ መሰረት ናቸውና። በእጄ ላይ ያለውን አነስተኛ ነገር አክብሬ አመሰግናለሁ። ወደ ትልቁ ለመሄድ መንገዴ ነውና። በእጄ ላይ ያለውን አነስተኛ ነገር አክብሬ አመሰግናለሁ። ወደ ትልቁ ለመሄድ መንገዴ ነውና። በእጄ ላይ ያለውን አነስተኛ ነገር አክብሬ አመሰግናለሁ። ወደ ትልቁ ለመሄድ መንገዴ ነውና። ልቤ ሁልጊዜ በምስጋና ስለሚሞላ በአኗኗሬ ውስጥ ምንም አይነት ቅሬታና ማማረር የለም። ልቤ ሁልጊዜ በምስጋና ስለሚሞላ በአኗኗሬ ውስጥ ምንም አይነት ቅሬታና ማማረር የለም። ልቤ ሁልጊዜ በምስጋና ስለሚሞላ በአኗኗሬ ውስጥ ምንም አይነት ቅሬታና ማማረር የለም። ለሚወዱኝ ለሚደግፉኝና በሕይወቴ ላሉ መልካም ሰዎች ሁሉ ምስጋና የላቀ ነው። ለሚወዱኝ ለሚደግፉኝና በሕይወቴ ላሉ መልካም ሰዎች ሁሉ ምስጋና የላቀ ነው። ለሚወዱኝ ለሚደግፉኝና በሕይወቴ ላሉ መልካም ነገሮች ሁሉ ምስጋና የላቀ ነው። ምስጋና አእምሮዬን ይከፍታል። አዳዲስ የሀብትና የሰላም በሮች በሕይወቴ ይመጣል። ምስጋና አእምሮዬን ይከፍታል። አዳዲስ የሀብትና የሰላም በሮችን በሕይወቴ ያመጣል። ምስጋና አእምሮዬን ይከፍታል። አዳዲስ የሀብትና የሰላም በሮችን በሕይወቴ ያመጣል። ዛሬ በምስጋና ጀምራለሁ፣ በምስጋና እኖራለሁ፣ ቀኑንም በምስጋና ዘጋዋለሁ። ዛሬ በምስጋና ጀምራለሁ፣ በምስጋና እኖራለሁ፣ ቀኑንም በምስጋና ዘጋዋለሁ። ዛሬ በምስጋና ጀምራለሁ፣ በምስጋና እኖራለሁ፣ ቀኑንም በምስጋና ዘጋዋለሁ። ለእያንዳንዱ የገበያ ትምህርትና የሕይወት ተሞክሮ ልባዊ ምስጋናን አቀርባለሁ። ለእያንዳንዱ የገበያ ትምህርትና የሕይወት ተሞክሮ ልባዊ ምስጋናን አቀርባለሁ። ለእያንዳንዱ የገበያ ትምህርትና የሕይወት ተሞክሮ ልባዊ ምስጋናን አቀርባለሁ።
እኔ የምስጋና ሰው ነኝ። ሕይወቴ በበረከትና በደስታ የተሞላች ናት። እኔ የምስጋና ሰው ነኝ። ሕይወቴ በበረከትና በደስታ የተሞላች ናት። እኔ የምስጋና ሰው ነኝ። ሕይወቴ በበረከትና በደስታ የተሞላች ናት። ይህንን አዎንታዊ ማረጋገጫዎች ስለጨረሳችሁ እንኳን ደስ አላችሁ። በቀጣይ ለእናንተ የሚጠቅሙ ተከታታይ ቪዲዮዎችን ስለምናቀርብላችሁ ይህንን ቻናል ሰብስክራይብ በማድረግ ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ደግሞ ሼር አድርጉላቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን።